በርካታ ስፖርታዊ መረጃዎችን ይዘን የቀረብን ሲሆን የብሩኖ ጉማሬዝን ሁኔታ ከአርሰናል ጋር ያለውን የምንነግራችሁም ነው የሚሆነው። ከዚህም በተጨማሪም ደግሞ እንዲሁ የሚፈልጓቸው ሌሎች ተጫዋቾች እየተመለከቱ እንደሚገኙ እየሰማን እንገኛለን። በአርሰናል ቤት እነማን ናቸው እንዲሁ የምንገልጽላቸውም ይሆናል። በማንቸስተር ዩናይትድ ቤት አሰልጣኝ ማይክል ካሪክ የሰጣቸው ሀሳቦች አሉ። በአማካይ ቦታ ላይ ማንን ለማምጣት ሀሳቡ አሁን የትኛው ተጫዋችም ለማንቸስተር ዩናይትድ እየመጥናል የሚለውን እንዲሁ የምንመለከት ይሆናል። በማንቸስተር ሲቲ ቤት እንግዲህ ኤሊዮት አንደርሰን በይፋ ከፈረመ በኋላ የማንቸስተር ትልቁ ክለብ ማንቸስተር ሲቲ ነው ሲል እየተናገረም ይገኛል። ስለሱም እንነግራችኋለን። ሌሎች ክለቦችንም እንዲሁ የምንመለከትም ነው የሚሆነው። ካሪም አዲያሚ እንግዲህ ወደ ባርሴሎና መፈረሙን ተመልክተናል። ከሪያል ማድሪድ ጋር የሚገኝ ነገር ይኖራል። እንዲሁም ደግሞ ሌሎች ክለቦችን በስፋት የምንመለከትም ነው የሚሆነው። እስከ መጨረሻው ድረስ አብራችን ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። በማንቸስተር ዩናይትድ ቤት እንግዲህ በአሁኑ ሰዓት ላይ እጅግ በጣም የሚፈለገው ነገር የአማካይ ስፍራ ተጫዋች እንደሆነም ይታወቃል። እናም የተለያዩ ተጫዋቾችን እየተመለከቱም ይገኛሉ። ከነዚህም መካከል እንግዲህ የማኑ ኮኔ እንዲሁም ደግሞ የካርሎስ ባሊባ ነገር እየተነሳም ይገኛል። ኮኔ ወይም ደግሞ ባሊባ የማንቸስተር ዩናይትድ ሶስተኛ አማካይ ፈራሚ የመሆን እድላቸው ከፍተኛ ነው እየተባለም ይገኛል። ማንቸስተር ዩናይትድ ሶስተኛውን አማካይ ለማስፈረም ማኑ ኮኔ እንዲሁም ደግሞ ካርሎስ ባሊባን እየተመለከተም ይገኛል። ዩናይትድ በቅርቡ ባሊባን የማስፈረም እድሉ ዳግም የተመለከተ ቢሆንም እስካሁን በሁለቱ ክለቦች መካከል እየተደረገ ምንም አይነት ይፋዊ ንግግር እንደሌለም ተነግሯል። ማንቸስተር ዩናይትድ ለባሊባ አማራጭ እንዲሆን በማሰብ ማኑ ኮኔ እየተከታተለ እንደሚገኝ ሲሆን በአነስተኛ ዋጋ ሊገኝ እንደሚችልም ያስባል። ዩናይትድ የቡድን ሌሎችን የሜዳ ክፍሎችም ለማጠናከር ፍላጎት ያለው በመሆኑ የተጫዋቾችን ዝውውር ለመፈጸም ቸኮላ ላይ እንደማይገኝም ስካይ ስፖርትም እያስነበበኝ ይገኛል። በተለይም እንግዲህ ካርሎስ ባሊባ አምና 120 ሚሊዮን ፓውንድ ነበር የተጠየቀበት። ማንቸስተር ዩናይትድ ግን ይህን ገንዘብ አልከፍልም በማለቱ በዚህ ዓመትም ቆይቷል። እናም በዚህ ዓመት ያሳየው አቋም ደግሞ ለካርሎስ ባሌባ ትክክለኛ ገንዘብ ለማውጣት እጅግ በጣም አስቸጋሪ የሆነም ይገኛል። አምና ድንቅ ብቃቱን ነበር ያሳየው በ2024-25 በ2025-26 ደግሞ በብራይተን ቤት እንግዲህ ከቤንች እየተነሳውላ ሲጫወት ተመልክተነውም ነበር። እናም ይህ የአቋም መውረድ እንግዲህ እጅግ በጣም አስቸጋሪ እንደሆነባቸው በማንቸስተር ዩናይትድ በኩል እየነሳም ነበር። ነገር ግን አሁን ምናልባትም ተጫዋቾች ማጣታቸውን ተከትሎ ፊታቸውን ወደዛ እያዞሩም ይገኛሉ። በዓለም ዋንጫው ላይ ድንቅ ብቃቱን ያሳየው ማኑ ኮኔም ሌላኛው የማንቸስተር ዩናይትድ ተፈላጊ ተጫዋች እንደሆነ ነው መረጃዎች እያሳዩን የሚገኙት። ይህ ተጫዋች በማንቸስተር ዩናይትድ ቤት የሚፈለግ ነው። እሱም ደግሞ ወደዚህ መጥቶ መጫወት እንደሚፈልግ ግልጽ ማድረጉን ተከትሎ እንግዲህ አሁን ንግግሮች ይጀምራሉ ተብሎ ይጠበቃል። በብራይተን በኩል የካርሎስ ባሌባ ጉዳይ እንግዲህ ከ75 ሚሊዮን ፓውንድ በላይ ሊጠይቁበት እንደሚፈልጉ እየተገለጸ ሲሆን ማንቸስተር ዩናይትድ በኩል በአሁኑ ሰዓት ላይ እንግዲህ እስከ 60 ሚሊዮን ፓውንድ ለሱ ለማውጣት ፍላጎት አላቸው። ከዛ በላይ ግን ያወጣል ብለው አያምኑም። በተለይም በዚህ ዓመት አቋሙ መውረዱን ተከትሎ ነገር ግን ገና እድሜው 23 ነው። እጅግ በጣም ማውደግ የሚችል ተጫዋች መሆኑን ይታመንበታል። በእንግሊዝ ፕሪሚየር ሊግ መፈተኑ ደግሞ ለማንቸስተር ዩናይትድ እጅግ በጣም ጥሩ ተደርጎ እንደሚመለከቱ ነው መረጃዎች እያሳዩም የሚገኙ። ተጫዋቹ ወደ ማንቸስተር ዩናይትድ ለመምጣት እጅግ በጣም እንደሚፈልግ ከዚህ በፊት በተደጋጋሚ ተመልክተንም ነበር። መሄድ የሚፈልግ ከሆነ ወደ ማንቸስተር ከተማ እንዲሁም ደግሞ ወደ ካሪንግተን መሆኑን ግልጽ አድርጎ መናገሩን ከዚህ በፊት በርካታ ሚዲያዎች ተናግረው እንደነበር እናስታውሳለን። ሌላኛው ጄጄ ጋብሪኤል ወደ ሮዘንስበርግ እንደሚያቀና ነው እየተገለጸ የሚገኘው። ተስፈኛው ታዳጊ ጄጄ ጋብሪኤል ለዋናው ቡድን ቅድመ ውድድር ዘመን ዝግጅት እያደረገም ይገኛል። ታዳጊው የዋናው ቡድን ዘግይቶ በመቀላቀሉ ምክንያት ባለፈው ሳምንት ወደ ፊንላንድ ባቀናው የቡድን ስብስብ ውስጥ አለመካተቱም ይታወሳል። ሆኖም በዚህ ሳምንት በቂ ዝግጅት በማድረግ ለወዳጅነት ጨዋታ ወደ ኖርዌይ በሚያቀናው የቡድን ስብስብ ውስጥ ይካተታል ተብሎ እንደሚጠበቅ የተገለጸ ሲሆን ይህ ታዳጊ ተጫዋች እንግዲህ እጅግ በጣም ድንቅ አቋሙን ማሳየቱን ተከትሎ በዋናው ቡድን በፕሪሲዝኑ እንደምንመለከተው በርካቶችም እየገለጹም ይገኛሉ። በዝውውር መረጃ ቤን ጃኮብስ የዩናይትድ ስታንድ ላይ ለማንቸስተር ዩናይትድ ወቅታዊ የዝውውር እንቅስቃሴ ያላቸውን አዳዲስ ሀሳቦች በስፋትም ይዞ መውጣት ተችሎም ነበር። ማንቸስተር ዩናይትድ በሃሪ ማጌር ቦታ የረጅም ጊዜ ተተኪ ማስፈረም እድሉን ካገኙ ይጠቀሙበታል። ከዚህ ውጭ ግን የማል ተከላካይ ማስፈረም እንደ ቀዳሚ ትኩረት አድርገው አይመለከቱትም ሲልም ይገልጻል። ሃሪ ማጌር 2 ዓመታትን በማንቸስተር ዩናይትድ በሚቀጥሉት 2 ዓመታት የመቆየት እድል አለው። ነገር ግን እሱን በትክክለኛነት የሚተካ ወጣት ተጫዋች እንደሚፈልጉ የተገለጸ ሲሆን የሚሆነው ግን በትንሽ ገንዘብ የሚያገኙ ከሆነ ነው። ካልሆነ በሚቀጥለው ሲዝን ነው የተከላካይ ቦታውን ለማጠናከር የሚያስቡት። በአሁኑ ሰዓት ላይ ይህ ዋነኛ ነገር እንዳልሆነ ይረዱታል ሲልም ይገልጻል። ማርከስ ራሽፎርድ በክለቡ የሚቆይ ከሆነ ዩናይትድ የግራ መስመር አጥቂ ለማስፈረም ይልቅ የግራ መስመር ተከላካይ የማስፈረም እድላቸው እጅግ በጣም ይሰፋል ሲልም እየገለጸም ይገኛል። በአሁኑ ሰዓት ላይ ደግሞ የመቆየት እድሉ እንዳለ ነው መረጃዎች እያሳዩም የሚገኙት። እሱ የሚቆይ ከሆነ ደግሞ የግራ ክንፍ የተከላካይ ስፍራ ቦታን እየተመለከቱ ሲሆን ሉዊስ ሃል አሁንም ከማንቸስተር
ከማንቸስተር ዩናይትድ ጋር በተደጋጋሚ ስሙ የሚነሳ ተጫዋች መሆኑን በተደጋጋሚ ሰምተንም ነበር። እናም ይሆናል ብለው እንደሚጠብቁ መረጃዎችም እያሳዩም ይገኛሉ። ሮድሪ ማንቸስተር ሲቲን ለቆ ወደ ማድሪድ ካመራ በስተቀር ኦሬል ሸዋሚኒ እንዲህ ደግሞ ኤድዋርዶ ካማቪንጋ ሪያል ማድሪድን የመልቀቅ እድላቸው እጅግ በጣም ዝቅተኛ ነው። ሮድሪ ግን ወደዛ የሚሄድ ከሆነ ከሁለት አንዱ የመልቀቅ እድል ይኖራቸዋል እና ማንቸስተር ዩናይትድ ይህን ነገር ለመመልከት እድል ይኖረዋል ሲልም ይገልጻል። ኦሬል ሸዋሚኒ እስከ 2031 ድረስ ግን የሚያቆየውን ኮንትራት እንደፈረመ መረጃዎች አሳይተውም ነበር። ቢሆንም የማንቸስተር ሲቲው ተጫዋች ወደዛ የሚሄድ ከሆነ ግን ይህ ነገር የመለወጥ እድል እንዳለው እየተገለጸም ነው የሚገኘው። ማንቸስተር ዩናይትድ ኦሬል ሸዋሚኒ እንዲሁም ደግሞ ሌላኛው ተጫዋች የሆነውን ፈረንሳይን ሁለቱም ፈረንሳይ ካማቪንጋንም ጭምር እንደሚመለከትም ነው የተገለጸው። በርነማውዝ አሌክስ ስኮትን ወደ 80 ሚሊዮን ፓውንድ ገደማ የዋጋ ተመን ያወጡለት ሲሆን በዚያም ዋጋ ላይሸጡት እየችላሉ ሲልም ይገልጻል። ነገር ግን ማንቸስተር ዩናይትድ ይህን ተጫዋች በዚህ ያክል ገንዘብ የማምጣት ምንም አይነት ፍላጎት እንደሌለው ነው የተገለጸው። ኤሊ ጁኒየር ክሩፒ በክለቡ ይወጣል ተብሎ ይጠበቃል። ወሬዎችም ተያይዘው አንደኛው ተጫዋች ከለቀቀ ሌላኛው ተጫዋች የመልቀቅ እድል አይኖረውም ሲልም ይገልጻሉ። እናም ከኤሊ ጁኒየር ክሩፒ ወይም ደግሞ ከአሌክስ ስኮት አንደኛቸው የመቆየት እድል እንዳላቸውም ነው የሚገልጸው። ኮቢ ማይኖ በመጪው የውድድር ዘመን አዲሱ ፈራሚ ጎን በመሆን የቡድኑ ቋሚ ተሰላፊ ሆኖ እንደሚቀጥል ይጠበቃል ሲል የገለጸ ሲሆን አንድ ዲፌንሲቭ ሚድፊልደርን እንዲሁ ከኮቢ ማይኖ ጋር ማንቸስተር ዩናይትድ እንዲሁም አሰልጣኝ ማይክል ካሪክ ያጣምራሉ ብዬ ጠብቃለሁ ሲልም ይገልጻል። ብራይተን ካርሎስ ባሊባን በክለቡ እንዲቆይ ከፍተኛ ፍላጎት አላቸው። ነገር ግን በአሁኑ ሰዓት ላይ ምንም አይነት የወጡ መረጃዎች የሉም ሲልም እየዘገበ እንደሚገኝ የገለጸ ሲሆን ጆሺያ ዚርክዚ ክለቡን የመልቀቅ እድሉ በስፋትም እንዲሁ እየተገለጸም ይገኛል። ቤንጃሚን ሴስኮ ከጉዳቱ ገና እያገገመ በመሆኑ ማንቸስተር ዩናይትድ የአጥቂ መስመሩን ተጫዋች የማስፈረም እድሉ 70% በላይ መሆኑ እየተገለጸም ይገኛል። ጆሺያ ዚርክዚ በተለይም እንግዲህ ከመጣበት ጣሊያን ሊግ የሚመለስ ከሆነ ምናልባትም ትላልቅ ተጫዋቾችን ልምድ ያላቸው ተጫዋቾችን ለማምጣት እቅድ እንዳላቸው ነው መረጃዎች እያሳዩ የሚገኙት። ቤን ጃኮብስ ጨምሮ ሲናገር ማርከስ ራሽፎርድ በበኩሉ የመቆየት እድሉ እጅግ በጣም ሰፊ ነው። በዚህም የተነሳ ይህን ተጫዋች በሚቀጥለው ዓመት በፕሪሚየር ሊጉ በማንቸስተር ዩናይትድ ቤት እንመለከተዋለን ሲል እየገለጸ እንደሚገኝ ነው እየተገለጸም የሚገኘው። የዩናይትድ ደጋፊዎች ለማየት ጓጉተዋል የሚል መረጃን ደግሞ ሜን ይዞት መውጣትም ችሏል። የማንቸስተር ዩናይትድ ደጋፊዎች በዛሬው ዕለት ከሮዘንበርግ ጋር የሚኖረው ሁለተኛ የፕሪሲዝን ሁለቱ ወጣቶችን ለመመልከት መጓጓታቸው ነው እየተገለጸ የሚገኘው። በዩናይትድ ደጋፊዎች ቀልብን የሳቡ ሁለቱ ወጣቶች ጄጄ ጋብሪኤል ወይም ደግሞ ቺዶ ኦቢ ማርቲንን መሆናቸው ነው የተገለጸው። በተለይም ማይክል ካሪክ በዛሬው ጨዋታ በሁለቱ አጋማሾች ሁለቱን የተለያዩ አስተላለፎችን እንደሚጠቀም ሲገለጽ ደጋፊዎች ሁለት በአንዱ ላይ ሲጫወቱ መመልከት እንደሚፈልጉም ነው መረጃዎች እያሳዩም የሚገኙት። እነዚህ ተጫዋቾች እንግዲህ ከቡድኑ ጋር መሄዳቸውን ተከትሎ በአሁኑ ሰዓት ላይ ይህን ነገር ያሳዩናል ተብሎ እንደሚጠበቅ በማይክል ካሪክ ስር እየተገለጸም ይገኛል። ዘ አትሌቲክስ ስለ ጄጄ ጋብሪኤል መረጃን ይዞ መውጣትም ችሏል። ሪካርዶን ሊይዝ የሚችል ተጫዋች እንደሆነም ነው የተገለጸም የሚገኘው። ማንቸስተር ዩናይትድ ወጣቱን ጄጄ ጋብሪኤልን በዛሬው ስብስብ ውስጥ ማካተቱን ተከትሎ ተጫዋቹ አዲስ ሪከርድ ሊይዝ የሚችልበት እድል እንዳለም ነው የተገለጸው። የ15 ዓመቱ ጄጄ ጋብሪኤል ያለፈው ዓመት ከ18 ዓመት በታች ቡድን ቋሚ ተሰላፊ የነበረ ሲሆን የዩናይትድ የ18 ዓመት በታች ቡድን ምርጥ ተጫዋች እንደነበረም እናስታውሳለን። ጋብሪኤል ባለፈው ሲዝን በሊጉ በአቬሬጅ በጨዋታ አንድ ጎል ተሳትፎ ማስመዝገብ ሲችል የዩናይትድ የኤፍኤ ዩዝ ካፕ እስከ ፍጻሜ ባለው ጉዞ ላይ 3 ጎሎችን ማስቆጠርም ችለው እንደነበረም እናስታውሳለን። ተጫዋቹ በዩናይትድ አካዳሚ ታሪክ 18 ዓመት በታች ቡድኑ የአመቱ ምርጥ ተጫዋች ብሎ በተሸለመ በእድሜ ትንሹ ተጫዋች መሆኑም ተነግሯል። ወጣቱ ኮከብ በዛሬው ጨዋታ የሚሳተፍ ከሆነ ለዩናይትድ ዋናው ቡድን መጫወት የቻለ በእድሜ ትንሹ ተጫዋች በመሆን ሪካርድ የሚይዝም ይሆናል። ከዚህ ቀደም በፉክክር ውስጥ ይህንን ሪካርድ ይዘው የነበረው ወጣቱ ግብ ጠባቂ ዴቪድ ጋስኬል በ1956 እንደነበረም ተገልጿል። በወቅቱ ግብ ጠባቂው እድሜው 16 ዓመት ከ19 ቀናት እንደነበረም የተገለጸ ሲሆን ሆኖም ይህ ሪከርድ በ15 ዓመቱ ጄጄ ጋብሪኤል የሚያዝበት እድል እጅግ በጣም ሰፊ ነው ሲሉም ይገልጻሉ። እናም ይህ ነገር ዛሬ ይከሰታል እንደሚሉ ነው መረጃዎች እያሳዩንም የሚገኙት። ማይክል ካሪክ ለመመልከት በጣም ምርጥ ነው ሲልም ይናገራል። የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ በግንቦት ወር በነበራቸው ኢንተርቪው በሻምፒዮንስ ሊጉ መግጠም የሚፈልጉት ቡድን ፓሪስ ሰን ዠርሜን መሆኑን ገልጸውም ነበር። እውነቱን ለመናገር መቅጠም የሚፈልገው ፓሪስ ሰን ዠርሜንን ነው ያለው አሰልጣኝ ማይክል ካሪክ። እነሱ እያሸነፉ ነው፣ ነገር ግን ከምንም በላይ ዋነኛው የአጫወት መንገዳቸው ነው ሲልም ይገልጻል። እኔ በተለይ አማካኞችን በሚጫወቱበት መንገድ ባላቸው ግንኙነት ወይም ደግሞ የሚጫወቱትን አጭር ቅብብሎች እወዳለሁ ሲሉ እየተናገሩ ሲሆን ካሪክ አክሎም እነሱ ከፊት በፍጥነት ነው
የሚያጠቁት ያላቸው ኃይል አማካኞች የሚኖሩት ክፍት ቦታዎችን የሚያጠቁበትን መንገድ ለማየት የሚያጓጓ ነው ሲሉም ገልጾም ነበር። በተጨማሪም ለአንድ አማካይ በተደጋጋሚ ኳሶችን ማግኘት ህልሙ ነው። በተደጋጋሚ ኳሱን ማግኘት ወደፊት ማቀበልም ህልሙ ነው ሲልም እየተናገሩ ሲሆን ማይክል ካሪክ በወቅቱ ሲቋጭም እንግዲህ ፒኤስጂን ለመመልከት በጣም ምርጥ ቡድን መሆኑን ገልጾም ነበር። ምናልባትም በዚህ ዓመት ይገናኙ የሚሉ ጥያቄዎች አሁን እንግዲህ እየበዙ እንደሚገኙ መረጃዎች እያሳዩ ይገኛሉ። ማንቸስተር ዩናይትዶች እንግዲህ እንደነገርናቸው አሁንም የተለያዩ ተጫዋቾችን እየተመለከቱ እንደሚገኙ እየተገለጸ ሲሆን ቀጣይ ማን ወደ ማንቸስተር ዩናይትድ ይመጣል የሚለው ግን እስካሁን ድረስ እንዳልተረጋገጠ በሰፊው ምንጮችም እያሳዩም ነው የሚገኙት። በአርሰናል በኩል እንግዲህ አሁንም የተለያዩ መረጃዎች እየወጡም ይገኛሉ። ከነዚህም መካከል አሁንም ያልተገባደደው ጉዳይ የቪክተር ዮኬሬሽ እንዲሁም ደግሞ ጁሊያን አልቫሬዝም ጉዳይ ነው። ከቪክተር ዮኬሬሽ ጋር በተያያዘ ዮኬሬሽ የተወሰነ ገንዘብ ተከፍሎ የመውጣት እድሉ ሰፊ ነው ሲሉ መረጃዎች እያሳዩም ነበር። ዘ አትሌቲክስ ግን ይህ መረጃ ከእውነት እየራቀ ነው ሲልም ነው እየዘገበ የሚገኘው። ዮኬሬሽ ወደ አርሰናል ሲመጣ ከኪሱ ያወጣው ምንም አይነት ገንዘብም የለም። በአሁኑ ሰዓት ላይም የተጫዋች ግን በአርሰናል ቤት የመቆየት እድሉ ሰፊ ነው፣ የመልቀቅ እድሉ እየጠበበ መጥቷል ሲልም ነበር እያስነበበን የሚገኘው። ቪክተር ዮኬሬሽ እንግዲህ በተለይም ወደ አትሌቲኮ ማድሪድ የሚሄድ እድሉ ሰፊ ነው ሲሉ ገልጸው ተም ነበር። አንድ የሚሆንበት ዋነኛ ምክንያት ደግሞ እንደ ቀይር በማሰብ መሆናቸው ተገልጾ እንደነበር እናስታውሳለን። ነገር ግን ቪክተር ዮኬሬሽ አሁንም ቢሆን በአርሰናል እቅድ ውስጥ እጅግ በጣም የሚፈለገው ተጫዋች መሆኑም ተገልጿል። ምንም እንኳን ጁሊያን አልቫሬዝ ቢፈለግም በቀይር መልኩ ግን እንደማያሰቡት ነው መረጃዎች እያሳዩም የሚገኙት። እናም ይህን ዝውውር ለማሳካት አሁንም ቢሆን ብዙ ጥረቶችን በአርሰናል በኩል ልንመለከት እንደምንችል ፍንጮችም እያሳዩም ይገኛሉ። ሌላኛው ኬፓ አሪዛባላጋ አርሰናልን ሊለቅ ይችላል። ለጁቬንቱስም እንደ አማራጭ ቀርቧል። ነገር ግን ጁቬ ቅድሚያ የሚሰጡት ተጫዋች አይደለም። ነገር ግን አማራጮችን የሚያጡ ከሆነ ምናልባትም ፊታቸውን ወደዛ እንደሚያዞሩ ፍንጮች እየወጡ እንደሚገኙ ነው መረጃዎች በስፋትም እያመላከቱት የሚገኙት። የአሰልጣኝ ሚኬል አርቴታ ዋና ኢላማ ጁሊያን አልቫሬዝ ሲሆን አትሌቲኮ ማድሪድ አርጀንቲናውያን አጥቂ በአገር ለሚገኘው ተቀናቃኝ ባርሴሎና ላለመሸጥ ወስኗል። አርሰናል አጥቂውን ቪክተር ዮኬሬሽን ያካትት የመለዋወጫ ስምምነት ጥያቄ ለማቅረብ አዘጋጅተዋል ሲል ጋሪ ጃኮብ እየዘገበም ይገኛል። ይህ ነገር በአሁኑ ሰዓት ላይ እጅግ በጣም ብዙ ውዝግቦችን እየፈጠረ እንደሚገኝም ነው መረጃዎች በስፋትም እያመላከቱት የሚገኙት። ይህም እንግዲህ በአሁኑ ሰዓት ላይ ምን ይፈጠራል የሚለውን አሁንም እያስጠበቁ እንደሚገኙ መረጃዎች በስፋትም እያመላከቱት ይገኛሉ። እና ምን ይፈጠራል? በቅርብ ጊዜያት ለውጦችን ይፈጠራሉ ማለትም ደግሞ ይለይለታል ሲሉ እየገለጹ እንደሚገኙ በቪክተር ዮኬሬሽ እንዲሁም ደግሞ በዚህ ዝውውር መካከል እንዲሁ እየሰማን እንደሚገኝም ፍንጮችም እየገለጹትም የሚገኙት። ክርስቶስ ዞሊስም እንግዲህ በአርሰናል ይፋዊ ፊርማ ማድረጉንም ተመልክተናል። ይህ ተጫዋች እንግዲህ እጅግ በጣም በሚቀጥለው ዓመት ከሚጠበቁ ተጫዋቾች መካከል አንደኛው ተደርገው ይወሰዳል። በተለይ በክለብ ብሩዥ በነበረው እንቅስቃሴ እንግዲህ አሲስቶቹና እንዲሁ ጎሎቹ እጅግ በጣም ከፍተኛ ናቸው። እናም በፕሪሚየር ሊጉ ይህን ነገር ያሳያል ብለው እንደሚያምኑም አሁንም መረጃዎችም እያሳዩ እንደሚገኙ ነው በተለያየ መልኩ እየሰማንም የምንገኘው። እናም እዚህ በመቀላቀል ደስተኛ ነኝ ሲል መናገሩንም ተጫዋቹንም እንዲሁ ሰምተንም ነበር። ተጫዋቹ እንግዲህ በግቦች እንዲሁም ደግሞ አሲስቶች ላይ የማተኩር ተጫዋች ነኝ ሲል እየገለጸ ሲሆን እንደ አጥቂ ስፍራ ተጫዋችነቴ ያ የኔ አመለካከት ነው። ሁል ጊዜ ረሃቤ ግን ማስቆጠር ወይም ደግሞ የመጨረሻዎቹን ኳስ አጋሮች ላይ ማቀበል ነው ሲልም ይገለጻል። እንዲሁም ደግሞ በመከላከሉ ቢሆንም ለማገዝ እጅግ በጣም ጠንክሬ የመሰራ ተጫዋች ነኝ ሲል ሀሳቡን መስጠቱም ነው እንዲሁ የገለጸው። በኤምሬትስ ስቴዲየም የመጀመሪያ የፕሪሚየር ሊግ ጨዋታውን ስለማድረጉ ሲጠየቅ የፕሪሚየር ሊግ የመጀመሪያ ጨዋታውን በኤምሬትስ ማድረጌ አስገራሚም ነበር ሲልም ይገልጻል። ትልቅ ትውስታም እንዲሁም ደግሞ ቤተሰቦችን ይህንን እንዳደርጓቸውም ያስታውስቷል ሲልም ገልጾም ነበር። ስቴዲየሙን እጅግ ወድጀው ነበር። እናም ሁልጊዜም ከተጫወትኩባቸው ምርጥ ስቴዲየሞች መካከል አንደኛው ነው። እዚህ መጥቼ ተጫውቻለሁ። እናም የማረሳው ቀን ነበር ሲል ሀሳቡን መስጠቱን ነው እንዲሁ የገለጸው። ወኪሌ የመሆን እድል እንዳልነበረው ሲናገር እጅጉን ጉሮሬ ተሰብሮ እጅጉን በጣም አዝኜም ነበር ሲልም ይገልጽም ነበር። እናም ከሚኬል አርቴታ ጋር ግን ተነጋገር ያለው ከዛም በኋላ ግን ዝውውሩ ተሳካ። እኔም እዚህ በመምጣቴ እጅግ በጣም ደስተኛ ነኝ ሲልም ይገልጻል። አላማዬ ዋንጫዎችን ማሸነፍ ነው። በዚህ ያሉ የሁሉም አላማ ይህ ነው ብዬም አስባለሁ። እናም ከቡድኑ አጋሮች ጋር የተቻለውን የጨዋታ ጊዜ ማግኘትም ቀሪውን በጊዜ እንደሚደርስም እርግጠኛ ነኝ። እናም ይህን ነገር ማዋሃድም እፈልጋለሁ ሲል መናገሩን ነው የሰማነው። የዚህ አስደናቂ ቡድን አካል በመሆኔ ኩራትም ይሰማኛል። ሁሌም በሜዳ ላይ እንዲሁም በስቴዲየሙ ለመገኘት እንዲሁም በመጀመሪያ ግቤን በኤምሬትስ ለማስቆጠር እጅግ በጣም ጓጉቻለሁ፣ ጠብቅ ያለውም አሰብ ያለውም ሲል ሀሳቡን መግለጹን ነው እንዲሁ ክርስቶስ ዞሊስ እየገለጸም የሚገኘው። እናም በሚቀጥለው ሲዝን ከወራት በኋላ በሚጀምረው ሲዝን ውስጥ እንግዲህ ትልቅ ለውጥን ከሚያመጡ ተጫዋቾች መካከል አንደኛው ተደርጎ እንደሚወሰድም ተገልጿል።
ይህ ተጫዋች እንግዲህ ታህሳስ ወር ላይ ከአርሰናል ጋር ከክለብ ብሩጅ ጋር ባደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ ቲሙን እጅግ በጣም አድንቆ እንደነበረም ይታወሳል። በሜዳው ከአርሰናል ጋር ተጫውተው 3-0 ተሸንፏል። እናም እስካሁን ከተጫወትኳቸው በጣም ከባድ ቡድኖች መካከል እነሱ ነበሩ ማለት እችላለሁ ሲልም ያኔ ተናግሮም ነበር። እጅግ በጣም ደስ የሚል ጨዋታም ነበር ሲል ሀሳቡን ሰጥቶም እንደነበርንም ነው እንዲሁ እየገለጸም የሚገኘው ይህ አዲሱም ተጫዋች። ሌላኛው ከዝውውር ጋር የሚነሳው ጉዳይ እንግዲህ ኢታን ንዋኔሪ በቀይ መስመር ላይ መጫወቱን አምኖ ቢቀበል በአርሰናል የመቀየት እድሉ ሊሰፋ እንደሚችልም ነው እየተገለጸ የሚገኘው። ይህ ተጫዋች ግን በአሁኑ ሰዓት ላይ እድል እንደሌለው በርካቶቹም ያነሳሉ። በተለይም እንግዲህ በቀኝ ቦታ ላይ ቡካዮ ሳካ እንዲሁም ደግሞ ኖኒ ማዱኬ መሆናቸውን ተከትሎ ሶስተኛ ተመራጭም ሊሆንም ይችላል። በተለይም ደግሞ እንደ ማክስ ዶማን ያሉ ወጣት ተጫዋቾች መኖራቸው በዛ ቦታ ላይ እንዲሁም እድል ላይ ያገኝም እንደሚችል ከዚህ በፊትም ተገልጿል። ነገር ግን ተጫዋቹ እድል የሚያገኝበትን ቦታ አሁንም እየፈለገም ይገኛል። አርሰናሎች ትክክለኛ ገንዘብ የሚቀርብላቸው ከሆነ አሁንም ይህን ተጫዋች ለመሸጥ ከፍተኛ ፍላጎት እንዳላቸው መረጃዎች በስፋትም እያመላከቱም ይገኛሉ። ነገር ግን በወደፊቱ ምን ይፈጠራል አብረን የምንመለከት እንደሆነ ነው እየተገለጸም የሚገኘው። አርሰናል በድጋሚ ለብሩኖ ጉማሬዝ ጥያቄ ለማቅረብ ተዘጋጅተዋል ሲል ሃንድ ኦፍ አርሰናል እያስነበበም ይገኛል። ሳሙኤል ሞክቤል አርሰናል ለብሩኖ ጉማሬዝ የ70 ሚሊዮን ፓውንድ ጥያቄ ለኒውካስል ሊያቀርቡም ነው ሲል የገለጸ ሲሆን ብራዚሊያው አማካይ የመሃል ክፍሉን ቁልፍ ኢላማ አድርገው ቢመለከቱትም የዋጋ ግሽበቱ በታየበት ገበያ ውስጥ አርሰናሎች ከመጠን በላይ ለመክፈል ፈቃደኛ እንዳይደሉም ነበር እንዲሁ ሳሚ ሞክቤል እያስነበበም የሚገኘው። ይህም ምናልባትም ከባድ ያደርገዋል ሲሉ መረጃዎች በስፋትም እያመላከቱም ነው የሚገኙት። እናም የብሩኖ ጉማሬዝ ጉዳይ አሁንም አልተረጋገጠም። ፋብሪዚዮ ሮማኖ አርሰናል ከብሩኖ ጉማሬዝ ጋር በግል ውል ዝርዝሮች ላይ ስምምነት ላይ ደርሷል፣ አሁን ከክለቡ ጋር ነው የሚቀረው ሲልም ይገልጻል። አርሰናል 70 ሚሊዮን ፓውንድ ለማቅረብ ዝግጁ ሲሆን ኒውካስል ይህንን ጥያቄ ውድቅ እንደሚያደርጉም ይጠበቃል። ሆኖም አርሰናል ዝውውሩን ማጠናቀቅ እንደሚችሉም ያምናሉ ሲል ታማኝ ፋብሪዚዮ ሮማኖም ነው እየገለጸም የሚገኘው። ይህ ዝውውር አሁንም እንግዲህ ውስብስብ እየሆነም ይገኛል። አርሰናል የመጀመሪያ ጥያቄያቸውን 55 ሚሊዮን ፓውንድ ወይም ደግሞ 10 ሚሊዮን ፓውንድ አድሶኖችን ውድቅ ከተደረገባቸው በኋላ 5 ሚሊዮን ፓውንድ ጭማሪ ጥያቄን በእርግጠኝነት ውድቅ እንደሚደረግባቸውም ተረድተዋል። እናም በአሁኑ ሰዓት ላይ ክለቡና ሁለቱ ክለቦች የሚያደርጉት ጥንቃቄዎች አሁንም በሚቀጥሉት ጊዜያት የምንመለከተው ነው ሲሉ እየገለጹም ይገኛሉ። እናም ዝውውሮቹ እጅግ በጣም አጓጊ እንደሆኑ በሌሎች ዘገባዎችም እየሰማንም እንገኛለን። አርሰናል አሁንም ቢሆን የተለያዩ ተጫዋቾችን እንደሚፈልጉ የተገለጸ ሲሆን የብራድኪ ባርኮላ ጉዳይም እንዲሁ ያልተለየለት መሆኑ ነው መረጃዎች እያሳየንም የሚገኘው። እናም ምናልባትም እንግዲህ አሁን ሁለተኛው ሌላኛው ፈራሚ ማን ይሆናል የሚለው እጅግ በጣም እየተጠበቀ የሚገኝ መሆኑን ነው እየገለጸ የሚገኘው። በቼልሲ በኩል እንግዲህ የላክሮህ ጉዳይ አሁንም እየተነሳም ይገኛል። ምናልባትም በዚህ ሳምንት ውስጥ እንግዲህ የመፈረም እድል እንዳለው ጨምጨምጫዎት ቢወጡም እንግዲህ ከክለቦች ጋር ያለው ድርድር ግን እጅግ እየከበደ እንደሆነ ነው መረጃዎች የሚያሳዩት። ሌላኛው ፋብሪዚዮ ሮማኖ ቼልሲዎች በኬሪም አቼቤሪች ፍላጎት ላይ እንዳላቸው ተገልጿል። ተጫዋቹ በቅርበት እየተከታተሉት ሲሆን ይህ የዣቪ አሎንሶ ልዩም ጥቆማ ነው። ቼልሲዎች በመረጃ መሰብሰቡ በኋላ ዝውውሩን እያሰቡበት እንደሚገኙም በተጠናቀቀው ጊዜያት እንዲሁ መረጃዎች እያሳዩት ነው የሚገኙት። እናም ይህ ዝውውር ምናልባትም በአሰልጣኙ ምክክር ምናልባት ሊመጣ ይችላል ሲልም ይገልጸዋል። ፋብሪዚዮ ሮማኖ በላክሯ እንዲሁም ደግሞ ቼልሲ ትላንትና እንደተዘገበው በግል ጥቅማ ጥቅሞች ውል ላይ ሙሉ ስምምነት ላይም ስለመድረስ ዝውውሩ በስተመጨረሻ ምዕራፍ ላይም ደርሷል ሲሉም ይገልጸዋል። ዝውውሩ በማንኛውም ቅጽበት ለመጠናቀቅ የቼልሲ እንዲሁም የክሪስታል ፓላሶች ባለቤት በግንኙነት ላይ ናቸው። ስምምነቱ በጣም ተቃብረዋል። እንዲሁም አክሰል ዲሳሲ ተነስተው የነበረ ቢሆንም ዝውውሩ አይፈጸምም። አክሰል ዲሳሲ ወደ ሌሎች ክለቦች ሊሄድ ይችላል። ነገር ግን በዚህ ዝውውር ውስጥ እንዳልተካተተ ነው መረጃዎች በስፋትም እያመላከተው የሚገኙት። የላክሯህ ጉዳይ ግን የጊዜ ጉዳይ እንደሆነ እንጂ ወደ ቼልሲ የሚሄድ እድሉ እጅግ በጣም እየሰፋ እንደሚገኝም ነው መረጃዎች በስፋትም እያመላከቱት የሚገኙት። እሱ የሚመጣ ከሆነ ደግሞ አሁንም የሚለቁ ተጫዋቾች እንዳሉ በቼልሲ ቤት አሁንም መረጃዎችም እንዲሁ በስፋትም እያመላከቱት እንደሚገኙ መረጃዎችም እያሰሙንም ነው የሚገኘው። በሊቨርፑል ቤት አሁንም የሚነሳው እንግዲህ የብራድኪ ባርኮላ ጉዳይ መሆኑን እየሰማንም እንገኛለን። ድርድሮችን አሁንም እየቀደሙ ይገኛሉ። ሊቨርፑሎች ይህን ተጫዋች የግላቸው ለማድረግ ሙከራ እያደርጋሉ። ነገር ግን እስካሁን ድረስ ከተጫዋቹ ጋር ምንም አይነት ድርድር ውስጥ እንዳልደረሱ ነው መረጃዎች እያሳዩም የሚገኙት። ሀሳባቸው ግን ተጫዋቻቸውን የግላቸው ለማድረግ እጅግ በጣም እንደሚፈልጉ የተገለጸ ሲሆን ቅድሚያ የሚሰጡትም የክንፍ ተጫዋች ተደርጎም ይመለከቱታል። እናም ተጫዋቹን በአሁኑ ሰዓት ላይ ምናልባትም ያመጡታል ተብሎ እንደሚጠበቅም ነው የተገለጸው። ሌላኛው ፌውዲ
ውድማን ከሊቨርፑል ጋር እስከ 2029 የሚያቆየውን አዲስ ኮንትራትም ተፈራርሟልም እየተባለም ይገኛል። እውነቱን ለመናገር በጣም ተደስቻለሁ ሲል ከፊርማው በኋላ መናገሩም ነው የሰማነው። ባለፈው የውድድር ዘመን በግሌ ለኔ አስደናቂ ነበር። ከዚያም በቀን ውድድር ዘመኑ ተመልሼ እዚህ ረጅም ላለ ጊዜ እንድቆየም ክለቡ አዲስ ውል ስላቀረበልኝ እጅግ በጣም ደስተኛ ነኝ ሲል ይናገራል። እዚህ እንደገና ፈርሜ የዚህ አስደናቂ ክለብ አካል በመሆኑ በተመቻሌ እጅግ በጣም ደስተኛ ነኝ። ለሊቨርፑል ሁሉንም ነገር እሰጣለሁ ሲል መናገሩን የሰማነው መረጃ መሆኑን ነው እንዲሁ እያጣራንም የምንገኘው። ሌላኛው አንዳንድ መረጃዎችን ለመመልከት ያክል እንግዲህ ሊድስ ጀምስ ትራፎርድን ለማስፈረም እንደሚፈልግም ተገልጿል። ሊድስ የማንቸስተር ሲቲውን ግብ ጠባቂ ጀምስ ትራፎርድን ለማስፈረም በንግግር ላይ መሆኑም ነው የተገለጸው። ኒውካስል ዩናይትድ በተመሳሳይ ግብ ጠባቂውን ለማስፈረም ፍላጎት ማሳየቱ እየተነገረም እንደነበር ተዘግቧል። ግብ ጠባቂው በበኩሉ ሊድስ ዩናይትድን የመቀላቀል ፍላጎት እንዳሳየ ዘ አትሌቲክስ ያስነበበ ሲሆን ግብ ጠባቂው ባለፈው ዓመት ማንቸስተር ሲቲን ከመጠየቁ በፊት እንግዲህ ኒውካስል ዩናይትድን ለመቀላቀል ተቃርቦም ነበር። ሊድስ ዩናይትድ ቁጥር 1 ግብ ጠባቂ ካርል ዳርዎን በነጻ ወደ ማንቸስተር ዩናይትድ መቀላቀሉን ተከትሎ ነው እንግዲህ ይህ ዝውውር ይሆናል ተብሎ እንደሚጠበቅ መረጃዎች እያሳዩት የሚገኙት። እናም የተጫዋች በዚህ ክረምት የመልቀቅ እድሉ እጅግ በጣም ሰፊ መሆኑን አሁንም ዳግመም እየተነሳም ይገኛል። ኤደርሰን መፈረሙን ተከትሎ እንግዲህ ሲቲ ከታላቅ ክለቦች አንዱ ነው ሲልም ይናገራል። ማንቸስተር ሲቲ እንግሊዛዊ አማካይ ኤሊዮት አንደርሰንን በ5 ዓመት ውል ማስፈረማቸውን ይፋም አድርጓል። ኤሊዮት አንደርሰን ከፊርማው በኋላ ማንቸስተር ሲቲ ከዓለም ምርጥ ክለቦች አንዱም ነው ያለ ሲሆን እንዲሁም ማንቸስተር ሲቲ ያስፈረመው እንዲፈልግ ሲሰማ ለማምራት ቁርጠኛ እንደነበረም ገልጿል። ራሱን በትልቅ መፈተሽ እንደሚፈልግ የገለጸው ኤደርሰን ማንቸስተር ሲቲ ያንን እድል ሰጥቶኛል ሲልም ይገልጻል። ማንቸስተር ሲቲ ዋንጫዎችን ለማሸነፍ በትልቅ ደረጃ ለመፎካከር እየተገነባ ነው ሲልም ይገልጿል። ማንቸስተር ሲቲ ለተጫዋቹ ዝውውር 135 ሚሊዮን ዩሮ አካባቢ መፈረሙንም እንዲሁ ገልጿል። ሲቲ የማንቸስተር ንጉስ እንደሆነም አውቃለሁ ሲልም ነው የተጫዋች የተናገረው። ስለ ደርቢው የተጠየቀው ኤደርሰን ለደርቢ ጨዋታዎችን ጓጉቻለሁ፣ በዓለም ላይ ካሉ ትልቅ ደርቢዎች አንዱ ነው ሲል የተናገረ ሲሆን ነገር ግን እኔ ማንቸስተር ሲቲ እስከማውቀው ድረስ ሲቲ የማንቸስተር ከተማ ንጉስ ነው ሲልም እንዲሁ ሀሳብ መስጠቱንም ነው የገለጸው። አክሎም እንግዲህ ጨዋታ ምርጥ ጨዋታ ይሆናል በጉጉት እየጠበቁኝ ነው ሲል ሀሳቡን የገለጸ ሲሆን የዘንድሮ ማንቸስተር ደርቢ የመጀመሪያ ጨዋታ በፕሪሚየር ሊጉ 4ኛ ሳምንት እንደሚደረግም ይታወቃል። እናም ይህ ነገር እጅግ በጣም ያጓጓል ሲል ሀሳቡን መስጠቱንም ነው የሰማ ነው። አንዶኒ ኢራውላ የኔ ፍልስፍና ሮድሪ ነው ሲልም ይገልጻል። የመርሲሳይዶ ክለብ ሊቨርፑል አሰልጣኝ አንዶኒ ኢራውላ ሮድሪ የቡድኑ ጥቅም የሚያስቀድም ተጫዋች ሲሉም ይገልጹታል። ሮድሪ በዓለም ዋንጫው ጎን አላስገባም፣ አመቻችቶ አላቀበለም ያሉት አንዶኒ ኢራውላ ነገር ግን ቲሙን እጅግ በጣም ምርጥ አድርጎታል ሲል መናገራቸውንም ነው እንዲሁ እየሰማንም የምንገኘው። ሌላኛው ቼልሲ ተጫዋች ለማስፈረም መስማማቱም ነው የተገለጸው። የምዕራብ ለንደኑ ክለብ ቼልሲ ከአሜሪካው ታዳጊ ተጫዋች ለማስፈረም ከስምምነት መድረሳቸው ተገልጿል። ለተጫዋቹ የ15 ዓመቱ ታዳጊ እንግዲህ ቤንጂ ፍላወርስ ከዳላስ እግር ኳስ ክለብ ለማስፈረም መስማማታቸው ተገልጿል። ተጫዋቹ 18 ዓመት ሲሞላው ቼልሲን እንደሚቀላቀልም ነው የተገለጸው። ዳላስ ለዝውውሩ 3 ሚሊዮን ፓውንድ እንደሚያገኝም መረጃዎችም እያሳዩም ይገኛሉ። አሌሃንድሮ ጋርናቾም እንግዲህ በይፋ አስቶን ቪላን መቀላቀሉም ተገልጿል። የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የቼልሲ ንብረት የነበረው አሌሃንድሮ ጋርናቾ በአሁኑ ሰዓት ላይ ደግሞ ወደ አስቶን ቪላ መሄዱ የተገለጸ ሲሆን አሰልጣኝ ኡናይ ኤምሬም ይህን ተጫዋች እጅግ በጣም እንደሚፈልጉትም እንደሚያሳድጉትም መረጃዎችም እየወጡም ይገኛሉ። አርሰናል ወጣት ተጫዋች ሊያስፈርምም እንደሆነ መረጃዎችም ያሳያሉ። የሰሜን ለንደኑ ክለብ አርሰናል የካርዲፍ ሲቲውን ወጣት ተጫዋች አክሴል ዶንቼቭ ለማስፈረም ፍላጎት እንዳላቸው የተገለጸ ሲሆን ድርድራቸውም እንግዲህ መጨረሻ ላይ መድረሱ ነው መረጃዎች የሚያሳዩ። ተጫዋቹ በካርዲፍ ሲቲ ታሪክ በዋና ቡድን የተሳተፈ በእድሜ ትንሹ ተጫዋች መሆኑም ነው መረጃዎች የሚያሳዩት። የ16 ዓመቱ ታዳጊ ከፊት መስመር ቦታው በተጨማሪ የአጥቂ አማካይ ቦታ ሆኖ ማገልገል የሚችል ተጫዋች መሆኑንም እንዲሁ እየተገለጸም ይገኛል። ጣሊያን ካርሎ አንቸሎቲንም ማነጋገሯን መረጃዎችም ያሳያሉ። ያለ አሰልጣኝ የሚገኘው የጣሊያን ብሔራዊ ቡድን በቀጣይ አዲስ አሰልጣኝ ለመሾም እያነጋገረ ሲሆን ጣሊያን ከዚህ ቀን በፊት እንግዲህ ፔፕ ጋርዲዮላን አናግራ እንደነበር ይታወሳል። መልሶ እስካሁን ድረስ ይፋም አልተደረገም። ሁለተኛ አማራጮቻቸው ደግሞ ጣሊያናዊ ተጫዋች አሰልጣኝ የሆኑት በአሁኑ ሰዓት ላይ የብራዚል ብሔራዊ ቡድን የያዙት ካርሎ አንቸሎቲን እንዲሁ እያናገሩ እንደሚገኙ መረጃዎችም ያሳያሉ። ካሪም አዲያሚም እንግዲህ በይፋ ባርሴሎና መፈረሙም ይፋም ተደርጓል። በ22 ሚሊዮን ዩሮ በሚደርስ ሂሳብ ነበር እንግዲህ ፊርማውን ማኖርም የቻለው። እናም በአሁኑ ሰዓት ላይ እጅግ በጣም ደስተኛ መሆኑን የገለጸ ሲሆን ለባርሴሎና መጫወት ለኔ ትልቅ ክብር ነው ሲልም ይናገራል። አሁን ለዓለም ታላቁ ክለብ ባርሴሎና እጫወታለሁ። እኔ ለዚህ ትልቅ መጫወቴ እጅግ በጣም ደስተኛ ስሜትም ይሰማኛል። ትልቅ ክለብም ነው ሲል ሀሳቡን መስጠቱም ነው እንዲሁ የሰማ ነው።